መስቀል አበባ ነጉባ አበባ አደይ አበባ ነሹባ አበባ 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 መስቀል አበባ ተቀብሮ ሲኖር አደይ አበባ ስነ ስቅለቱ መስቀል አበባ እሌኒ አገኘ አደይ አበባ ደግ
ሕያውና ዘላለማዊ የሆንክ እግዚአብሔር እንደኛ ኃጢአት እንደኛ ክፋት ሳይሆን እንደ ምሕረትህ እንደ ቸርነትህ ተሰብስበን ታላቁን ስምህን እንድናመሰግን ክብርህንም እንድናይ ይሄንን ትልቅ በረከት ያደልከን አምላካችን እግዚአብሔር ለብርሃነ መስቀሉ ስላደረስከን ምስጋና ላንተ ይሁን። የምትወዱ የእግዚአብሔር ቤተሰቦች፣ አባቶች፣ እናቶች፣ ወንድሞች፣ እህቶች፣ ሕፃናት ሁሉ በእግዚአብሔር ሰላምታ እንደምን ሰነበታችሁ? እንኳን ለብርሃነ መስቀሉ በሰላም በጤና ሁላችንንም አደረሰን። ምስጋና ለአምላካችን ይሁን። እንግዲህ መስቀል አብርሃ በከዋክብት አሰርገወ ሰማየ እምኩሉ ፀሐየ አርአየ። መስቀል በከዋክብት አበራ። መስቀል በከዋክብት አበራ፣ ሰማዩንም አስጌጠ፣ ከሁሉ በላይ ፀሐይን አሳየ ብሎ በቅዱስ ያሬድ ዝማሬ ሊቃውንቱ ቅድም ሲዘምሩልን ሁላችንም አስተውለናል፣ ተምረናል። እንግዲህ መስቀል
የተተከለበት ዓላማ የዘላለም ሕይወት ዓላማ ነው። ሰዎች ወደ እግዚአብሔር መንግሥት እንዲገቡ ነው። ጨለማ ተወግዶ ብርሃን ተተክሎ እግዚአብሔር አንድያ ልጁን ለዓለም መዳን የሰጠበት ምስጢር ነው። የ5500 ዘመን የአዳምና የሔዋን በደል ኃጢአት የተወገደበት የተሸነፈበት ጠላት ዲያብሎስ የወደቀበት የተሸነፈበት የሰማይ ብርሃን ወደ ምድር የመጣበት እግዚአብሔር ሕዝቡን የወደደበት ታላቁ የዘላለም ሕይወት ብርሃን የተሰበከበት ኃጢአተኞች ወደ እግዚአብሔር ክብር የተጠሩበት እግዚአብሔር ለሕዝቡ የመጨረሻውን ምሕረት ያደረገበት ይሄንን ምሕረት ማንም ሊያደርግ የማይችለውን ምሕረት እግዚአብሔር በድንግል ማርያም እናትነት በባሕርይ ልጁ በጌታችን በመድኃኒታችን በኢየሱስ ክርስቶስ ቤዛነት መድኃኒትነት ይሄንን የዘላለም ሕይወት ምሕረት በመስቀሉ አደረገ። ስለዚህ ይቤሎሙ እግዚእ ለአርዳኢሁ አበርህ ለእልያየ በመስቀሌ ለሰዎች ሁሉ አበራላቸዋለሁ። የዘላለምን ሕይወት ምስጢር አበራላቸዋለሁ። የዘላለምን ሕይወት ነገር እነግራቸዋለሁ። ይቤሎሙ እግዚእ ኢየሱስ ለአርዳኢሁ ለእልያየ ለሚያምኑብኝ፣ ለሚከተሉኝ፣ ለሚወዱኝ አበርህ በመስቀሌ። መስቀል አበራ። መስቀል ብርሃን ነው። መስቀሉ የመስቀሉ ምስጢር፣ የመስቀሉ ነገር፣ የመስቀሉ ቃል፣ የመስቀሉ ትምህርት፣ የመስቀሉ ኃይል፣ የመስቀሉ ሥራ በእኛ ልብ ውስጥ እንዲበራ እግዚአብሔር ሁላችንንም ያግዘን። ኤፌሶን 2:4 ላይ መስቀል እንጨቱ ብቻ የተመሳቀለው ብቻ መስቀል የሚለው ብቻ አይደለም የሚገልጸው። መከራ፣ ስቅለቱ፣ የጌታ ግርፋቱ፣ ቅንዋቱ፣ ስደቱና ሐዘኑ ነው ለእኛ መዳን የተደረገ ነው። ኤፌሶን 2 ላይ እንዲሁም መስቀል ዓላማው ምስጢሩ ነገረ መስቀል ምስጢር መስቀል መስቀለ ክርስቶስ እጹ ታሪኩ ሕይወቱ በእኛ ልብ ውስጥ ተቀርጾ የሚኖር ነው። በቃሉ ያኖረን እግዚአብሔር። መስቀል ዓለም በሙሉ ይቅርታን ያገኘበት ነው። ጌታችን ኢየሱስ ክርስቶስ እንደተናገረ ዓለም በሙሉ እንዲድን እንጂ እንዳይጠፋ ስለፈለገ እግዚአብሔር አንድያ ልጁን ለዓለም እስኪሰጥ ዓለምን እንዲወደደ ዓለም የተወደደበት ነው። ቅዱስ ጳውሎስ ለኤፌሶን ምዕመናን እንደዚህ ብሎ ተናግሯቸው ነበረ። በውድ ልጁ እንዲያው በጸጋው ባለጠግነት መጠን በደሙ የተደረገ ቤዛችንን አገኘን። እርሱም የበደላችን ስርየት የተከናወነበት ነው። መስቀል እርግማናችን የጠፋበት ነው። በእንጨት ላይ የሚሰቀል ኃጢአተኛ የተረገመ ነው ተብሎ ተጽፏል። ክርስቶስ ግን ለእኛ እርግማን ሆኖ ከሕግ እርግማን ዋጀን ይላል ገላትያ 3 ላይ። መስቀል የሰላም ምልክት ነው። ሰዎች ኃጢአትን በሰሩ ቁጥር ሰላምን ያጣሉ። ሰላም ለኢትዮጵያ፣ ሰላም ለሀገር። የሚሞተው የሰው ደም ሰላምን ይነሳል። የሚፈሰው የሰው ደም የሚራቡ፣ የሚጠሙ፣ የሚሰደዱ ከቤታቸው የሚፈናቀሉ በክፉ ሰዎች ነው። ኃጢአት ነው። ወገናችንን እንዳንጎዳ እግዚአብሔር ይርዳን። ሁላችንንም ወገናችንን ሰውን እንዳንጠላ እግዚአብሔር ይርዳን። በምድራችን ያለ አንድ አደገኛ በሽታ አለ። በተለይ ደግሞ በሀገራችን ሰውን መጥላት፣ ሰውን በሰውነቱ አለመቀበል። አሁን እኮ ሰው መሆናችንን ሰው ሁነን እኮ ወንድማችንን እንደ ሰው የመቀበል ችግር አለብን። የመስቀሉ ምስጢር የመስቀሉ ቃል በልባችን ስለሌለ እግዚአብሔር ሆይ በሉት እስቲ። ሁላችሁም ድምፃችሁን አሰሙ። እግዚአብሔር ሆይ በሉት እስቲ። ወደ ልባችን መልሰን በሉት። ወደ ልባችን ይመልሰን እግዚአብሔር ሁላችንንም። መስቀል ጥል፣ ልዩነት የጠፋበት፣ ጥላቻ የተወገደበት ነው። እግዚአብሔር በመስቀሉ ገድሎ
በእርሱ ሕዝብንና አሕዛብን እስራኤልና አሕዛብን ያዛመደበት ነው። በመስቀል ጠብ የለም። ኤፌሶን 2 ላይ ሕዝብና አሕዛብ በአንድነት ወደ እግዚአብሔር መንግሥት የተጠሩበት ነው። ቀዩ፣ ጥቁሩ፣ ምስራቁ፣ ምዕራቡ ወደ እግዚአብሔር መንግሥት የተጠራበት ነው። ታላቁ ዮሐንስ ወንጌላዊ በራእዩ ምዕራፍ 5 ቁጥር 9 ላይ ታርደሃልና በደምህም ለእግዚአብሔር ከነገድም ከቋንቋም ከወገንም ሁሉ ሰዎችን ዋጅተህ ለአምላካችን መንግሥትና ካህናት የሆኑ ዘንድ አድርገሃቸዋል ይላል። መስቀል ሰላማችን የታወጀበት ነው። ኃጢአት በሠራ ዓለም ሰላም አልነበረም። ነገር ግን እርሱ ሰላማችን ነው። ሁለቱን ያዋሃደ በአዋጅ የተነገሩትን ትእዛዛት የዘላለም ሞት ሽሮ በእኛና በእነሱ መካከል ያለውን የጥል ግድግዳ በሥጋው ያፈረሰበት ምስጢር ነው መስቀል። ስለዚህ ነው መስቀል ብርሃን ነው የተባለው። ከሁለታቸው አንድን አዲስ ሰው በራሱ እንዲፈጥር ይፈጥር ዘንድ ሰላምን ያደርግ ዘንድ ጥልን በመስቀሉ ገድሎ በእርሱም ሁለታቸውን ሕዝብንና አሕዛብን አንድ አደረገ ይላል። መስቀል ሁላችን ታላቁን ይቅርታ ያየንበት ነው። ሰው ለወዳጁ ለመሞት እንኳ በጥቂት ይገኛል። ለጠላቱ የሚሞት ነው ክርስቶስ። እስመ እንዘ ጸሩ ንሕነ ተሳለነ በሞተ ወልዱ፣ ጠላቶቹ ሳለን በልጁ ሞት ከታረቀን እኛም ወንድማችንን እንውደድ፣ ይቅር እንበለው፣ ይቅርታን ያገኘንበት ነው። እስቲ አጠገባችሁ ያለውን ወንድማችሁን ይቅር ብዬሃለሁ፣ ይቅር ብዬሻለሁ በሉ እስቲ። ከፍ አድርጋችሁ እጃችሁን ከፍ አድርጋችሁ ሁሉንም ይቅር በሉ እስቲ። ይቅር ብዬሃለሁ በሉት እስቲ። ይቅር ብዬሻለሁ ተባባሉ። ይቅርታ የተደረገበት ነው መስቀል። 5500 ዘመን ሰዎች እግዚአብሔርን በድለውት ነበረ። በነገረ መስቀሉ ይቅርታ ተደረገላቸው። ደም ሳይፈስ ይቅርታ የለም። ደም ሳይፈስ ስርየት የለም። ደሙ እንዲፈስ ደግሞ የእግዚአብሔር ልጅ ክርስቶስ ወደ ዓለም መጣ። እንደዚህም ተባለ ነዋ በግዑ ለእግዚአብሔር ዘየአትት ኃጢአተ ዓለም፣ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ክርስቶስ መጣ። ነገረ መስቀሉ ይህንን ያስተምረናል። መስቀሉ በቀራንዮ ተተክሎ ተቀብሮ አልቀረም፣ የወጣበት ነው። ነገር ግን ዛሬም መስቀል ስንቀብር እንኖራለን። እኛም ሃይማኖቱን የምናውቀው ሃይማኖቱ ውስጥ ያለነው፣ በቤተ መንግሥት ያለነው፣ በዓለም ያለነው ዛሬም በመስቀሉ ላይ ቆሻሻ እየጣልን እንገኛለን። በመስቀሉ ላይ ክምር የሆኑ ሐሳቦችን እናደርጋለን። አይሁድ መስቀሉን ለመቅበር ቆሻሻ ተጠቅሞ ተራራ እንዳደረጉ እኛም መስቀሉን ከልባችን በማስወጣት ወንድሞቻችንን አሰቃይተናል፣ አስርበናል፣ አሳደናል፣ በዘረኝነት ተለያይተናል፣ የጎሪጥ ተያይተናል፣ እርስ በርሳችን በጥርጥር ዓይን ተያይተናል። መስቀሉን ከልባችን እንድናወጣው በልባችን እንድናበራው ቅዱስ ቃሉ ያዘናል። በቃሉ ያኖረን እግዚአብሔር። መስቀሉ እግዚአብሔር የመጨረሻውን የዘላለም ሕይወት ያወጀበት፣ ሁላችንም ወደ እግዚአብሔር መንግሥት እንድንገባ የመጨረሻውን ይቅርታ ያገኘንበት፣ ታላቁን ብርሃን ያየንበት፣ ለነፍሳችን ዕረፍት የሆነውን ጌታችንን ኢየሱስ ክርስቶስን ድምፁን የሰማነው በመስቀሉ ላይ ነው። በመስቀሉ ወበቃሉ አዕበዮሙ ለአበዊነ፣ በቃሉ በመስቀሉ አባቶቻችንን ከፍ አደረጋቸው። ስለዚህ ይህ መስቀል በሀገራችን በታላቋ ገዳማችን በጊሸን ደብረ ከርቤ ይገኛል። በንጉሡ በዳዊት ዘመን በኢትዮጵያ በ16ኛው መቶ ክፍለ ዘመን ነገረ መስቀሉ የገባቸው የሀገራችን መሪዎች ነገሥታቱ መስቀሉን ፈልገው አግኝተው ግማደ መስቀሉን በምድራችን አስቀምጠውልናል። እግዚአብሔርን አክብሩት፣ ምስጋና ላንተ ይሁን በሉት። እስቲ ሁላችሁ ሲያክብሩት እግዚአብሔርን ምስጋና ላንተ ይሁን በሉት። ምስጋና ለአምላካችን ይሁን። ሀገራችን ኢትዮጵያ የመስቀሉ ባለቤት ናት። የመስቀሉ አባል ናት። የመስቀሉ መልእክተኛ ናት። 2000 ዘመን ሙሉ በሰሜን የሚገኙ
በደቡብ የሚገኙ፣ በምዕራብ የሚገኙ፣ በምስራቅ የሚገኙ ኢትዮጵያውያን የመስቀሉ አባላት ናቸው። የድንግል ማርያም ልጆች ናቸው። በመስቀሉ ስር ድንግል ማርያም ተሰጠችን። ድንግል ማርያም በኢትዮጵያ ትልቁን ስፍራ የምትይዝ የመስቀል እመቤት ናት። አመስግኗት። ክብርና ምስጋና ለእርሷ ይሁን፣ ለአምላኳ ይሁን። በረከቷን ያሳድርብን። በመስቀሉ ስር የተሰጠችን ለእኛ ለኢትዮጵያውያን መስቀሉ፣ ታቦቱ፣ ጽላቱ፣ ወንጌሉ፣ ስርዓቱ፣ ዜማው፣ ማህሌቱ፣ ቅኔው ቅድም ያያችኋቸው ሊቃውንት መስቀል አብርሃ በከዋክብት ከዋክብት ማለት በክርስቶስ የሚያምኑ የያዕቆብ ዘነፍስ ልጆች ናቸው። እግዚአብሔር አብርሃምን የአብርሃም ዘነፍስ ልጆች ናቸው። አብርሃምን እንዲህ ብሎት ነበረ፣ ዘሮችህን አሳይሃለሁ፣ የሰማይን ከዋክብት እያቸው፣ እነሱን አሳይሃለሁ ብሎት ነበረ። እንደዚህ የሚበዙ ብሎ እኛም በከዋክብት መስሎናል። ክርስቶስን ኮከብ ተብሏል። ኮከብ ይሰርቅን ያዕቆብ ተብሏል። በእኛ ላይ አበራ መስቀል። መስቀል በሕይወታችን ያብራ። ሁላችን ንስሐ እንግባ። ደካሞች ነን፣ ኃጢአተኞች ነን። የሥጋ ጠባይ ያሸንፈናል። ዘረኝነት ያሸንፈናል። የሥጋ ፍላጎት ያሸንፈናል። ጸረ ክርስቶሳዊነት ያሸንፈናል። ጸረ ማርያማዊነት ያሸንፈናል። መስቀሉ በልባችን እንዲበራ እግዚአብሔር ይርዳን። ወደ እመቤታችን ፍቅር እግዚአብሔር ይመልሰን። ወደ ቀድሞ የአባቶቻችን ልብ የመስቀሉ ፍቅር ለመስቀሉ ሲሉ ዋጋ የከፈሉ ሃይማኖትን ያጸኑ በበረሃ የወደቁ እውነትን የሰበኩን መስቀልን ያስረከቡን የታላላቅ አባቶቻችን እናቶቻችን ብርሃን ወደ ልቡናችን ያምጣልን እግዚአብሔር። መስቀል አብርሃ በከዋክብት አሰርገወ ሰማይ የሰማይ ዳግሚት የምትሆን ቤተ ክርስቲያን ናት። ቤተ ክርስቲያን አስጌጣት መስቀል። በልባችን መስቀል አለ፣ በእጃችን መስቀል አለ፣ በልብሳችን መስቀል አለ፣ በቤተ ክርስቲያናችን ጉልላት ላይ መስቀል አለ። መስቀል የሕይወታችን መመሪያና የፍቅር አገልግሎት ምስጢር ነው። አሰርገወ ሰማይ እምኩሉ ፀሐየ አርአየ ፀሐየ ጽድቅ ሰውእቱ ኢየሱስ ክርስቶስ ዘመጻ እምላይኑ ወአድኃነ ኩሎ ዓለመ ዓለምን ሁሉ ያዳነ ከላይ የመጣ ፍቅር ያስገደደው የዘላለም ሕይወት የሆነው ጌታችንን ኢየሱስ ክርስቶስን አሳይቶናል መስቀል። ስለዚህ ነገረ መስቀሉ፣ ምስጢረ መስቀሉ፣ ቃለ መስቀሉ፣ የመስቀሉ ነገር፣ የመስቀሉ ምስጢር፣ የመስቀሉ ቃል ለእኛ ለምንድን የእግዚአብሔር ስጦታ ነው። ለአይሁድ ግን ኀፍረት ነው። ለአይሁድ ግን ሞኝነት ነው። ለእኛ ለምንድን ግን የእግዚአብሔር ጽድቅ ነው። ምክንያቱም እግዚአብሔር አንድያ ልጁ ኢየሱስ ክርስቶስን በመስጠት ወዶናልና። ስለዚህ እግዚአብሔር እንደወደደን እኛም እንድንዋደድ እግዚአብሔር ይርዳን ሁላችንን። እግዚአብሔር በልጁ በኢየሱስ ክርስቶስ በመስቀሉ ቤዛነት ይቅር እንዳለን እኛም ይቅርታን፣ ምሕረትን፣ አንድነትን ለኢትዮጵያ እንለምናለን። እግዚአብሔር ይቅር ይበለን። እግዚአብሔር በመስቀሉ ላይ ታላቁን የመዳን ብርሃን አብርቶ እሌኒን አስተምሮ መስቀሉን ፍለጋ እንደሄደች በልባችን በርቶ እኛም ኃጢአት ሰለቸን ብለን ንስሐ ገብተን በደሙ በቃሉ ጸድቀን ከብረን እንድንኖር ሁላችንን ይርዳን። ሰላም ለኢትዮጵያ፣ ሰላም ለአሜሪካ፣ ሰላም ለዓለም። ብርሃነ መስቀሉ የሰላም የበረከት ያደርግልን። እግዚአብሔር የተመሰገነ ይሁን። ምስጋና ለእግዚአብሔር። መስቀል አበባ ነውብ አበባ አደይ አበባ ነሹባ አበባ መስቀል አበባ ነውብ
በጭብጨባ አጅቧቸው ምዕመናን። አረጋዊው ኪራቆስ ባመለከተው በተናገረው በመከረው ምክር ዕጣኑን እንዲጨስ አስደርጉ። ዕጣኑ መስቀሉ ወዳለበት ሰገደ። መስቀሉ ተገኘ ነው እያሉ ያሉትና የዛሬ በዓልን የሚመለከቱ ወረብ ነው እያቀረቡትን ያለው። እግዚአብሔርን አመስግኑ። አጨብጭቡላቸው። አብራችሁ አጅቡ። ዘምሩ ሁላችሁ።
መስቀል አበባ ነውብ አበባ አደይ አበባ ነሹባ አበባ መስቀል አበባ ነውብ በመንፈስ ቅዱስ አሃዱ አምላክ አሜን። ብፁዕ አቡነ ማርቆስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ አባልና የዋሽንግተን ኦሪገን አይዳሆና አካባቢው ሀገረ ስብከት ሊቀ ጳጳስ፣ ክቡራን የዋሽንግተን ኦሪገን አይዳሆና አካባቢው ሀገረ ስብከት የየመምሪያ ኃላፊዎች፣ የአድባራት አስተዳዳሪዎች፣ ሊቃውንተ ቤተ ክርስቲያን፣ አባቶች፣ ካህናት፣ ወንድሞች ዲያቆናት፣ ዛሬ በታላቁ በዓል ላይ ለመታደም በረከት ለመቀበል የተገኛችሁ የእግዚአብሔር ቤተሰቦች፣ ምዕመናን፣ ምዕመናት ከሁሉ አስቀድሜ ሰላምታዬን አቀርባለሁ። እንደምን ዋላችሁ? እንደምን አመሻችሁ? እንደምን አመሻችሁ? በቸርነቱ ብዛት ጠብቆ ያከበረን በስደት ዓለም በዚህ መንገድ ሞገስ ሰጥቶ በቤተ ክርስቲያናችን ሥርዓት ይህንን ታላቅ በዓል እንድናከብር የፈቀደልን ጠብቆ ሙሉ ዓመት አድርሶ ያገናኘን አምላካችን ፈጣሪያችን እግዚአብሔር የተመሰገነ ይሁን። እንኳን ለ2018 ዓመተ ምህረት የመስቀል ደመራ በዓል በሰላም አደረሳችሁ አደረሰን። እንኳን አደረሳችሁ፣ እንኳን አደረሳችሁ፣ እንኳን አብሮ አደረሰን። ምናልባት በዚህ ሰዓት በምንወዳትና በምንናፍቃት ሀገራችን እኛ በምናከብርበት መልኩ ለማክበር የተቸገሩ ወገኖቻችን ባሉበት ሁኔታ እኛን ሞገስ ሰጥቶን በዚህ መንገድ እግዚአብሔርን እንድናመሰግነው በዓላችንን እንድናከብር ስለፈቀደልን ለፈጣሪያችን ልንሰጠው የምንችለው ምንም ነገር ስለሌለን አሁንም ደግመን ደጋግመን እናመሰግነዋለን። አምላካችን እግዚአብሔር የተመሰገነ ይሁን። በበዓል መካከል ረዥም ንግግር አላደርግም። ዛሬ ሁልጊዜም የምንነግራችሁ የእኛ ህብረት፣ የእኛ አንድነት፣ የእኛ መሰባሰብ ለትውልድ የሚበጅ ተግባር ፈጽሞ ማለፍ ይገባዋልና የዋሽንግተን ኦሪገን አይዳሆና አካባቢው ሀገረ ስብከት በቁጥር ከጊዜ ወደ ጊዜ የምዕመናን ቁጥር እየበዛ የአድባራቱን ቁጥር እየጨመረ እኛም ደግሞ መስራት የሚገባንን ስራ ለመስራት የግድ አስገዳጅ ሁኔታዎች እየተፈጠሩ ያለንበት ሁኔታ ላይ እንገኛለን። በዓመት 2 ጊዜ የአደባባይ በዓል ለማክበር በቤተ ክርስቲያናችን ይህንን ያክል አቅም እያለን የራሳችን የሆነ ቦታ የለንም። ምዕመናን በየጊዜው በየበዓላቱ ይህንን አድርጉ፣ ይህንን ስሩ እንላቸዋለን። ምናልባት የምንፈልገውን ነገር ለማድረግ እናንተ በየበዓላቱ የምታደርጉት ስጦታና ልገሳ በቂ ሆኖ ስላልተገኘ ዛሬ የራሳችን የሆነ ደመራ ማክበሪያም ይሁን የመስቀል ወይንም ደግሞ የጥምቀት በዓል ማክበሪያ ቦታ የለንም። እሱን እውን ለማድረግ ግን እናንተን ይዘን እስከ መጨረሻው ድረስ የምንችለውን ሁሉ ለማድረግ አስፈላጊውን ስራ እየተሰራ እንደሆነ ደግሜ እናገራለሁ። የእናንተ ድጋፍ ያስፈልጋል። ቤተ ክርስቲያን በብዙ ወጀብና ማዕበል እየተመታች ባለችበት በዚህ ወቅት ለትውልድ እንድትተላለፍ ለማድረግ የሁላችንም አስተዋጽኦ እጅግ አስፈላጊ ስለሆነ በዚህ በሀገረ ስብከታችንም ሁላችሁም ተባብረን እንድንሰራ በድጋሜ ጥሪ በሀገረ ስብከቱ ስም አቀርባለሁ። ዛሬ ለዚህ መድረክ፣ ለዚህ አገልግሎት፣ ለዚህ በዓል መድመቅ ማማር አስተዋጽኦ ያደረጉና የደከሙትን ብቻ እንዳመሰግን ይፈቀድልኝ። ብፁዕ አባታችን ሊቃውንተ ቤተ ክርስቲያን፣ ምዕመናንና ምዕመናት ይህንን በዓል ለማክበር ብዙ ነገር ያስፈልጋል። ቦታውን ከማስፈቀድ ጀምሮ ይህንን ቦታ በየዓመቱ እንድናከብርበት ከሚመለከታቸው የመንግስት አካላት ጋር በመነጋገር አሁንም ቦታውን ያስፈቀዱልን
አቶ እዝራ ተሾመን ከፍ ያለ ምስጋና እንድታቀርቡልን እጠይቃለሁ። እግዚአብሔር ይስጥልን፣ ከፍ ከፍ ያደርግልን። በሌላ መልኩ የደብረ ሰላም ቅዱስ ሚካኤል ቤተክርስቲያን ይህንን መጠለያ በየዓመቱ እንዲሁም ሌሎች ነገሮችን ሁሉ በማሟላት ለሚያደርገው አስተዋጽኦ የመካነ ብርሃን ቅዱስ ገብርኤል ገዳም እዚህ የምንገለገልባቸውን ጠረጴዛ በቅርበትም ከመሆኑ አንጻር የሚያስፈልጉትን ነዋያት ጨምሮ በጎደለው በመሙላት ለሚያደርጉት ከፍተኛ እገዛ ለበዓሉ ማማር መድመቅ እውን መሆን አድባራቱን እንድታመሰግኑ በአክብሮት እጠይቃለሁ። በሌላ መልኩ ሊቃውንተ ቤተ ክርስቲያን ያለመታከት እናንተን ለማገልገል በዚህ መንገድ ያለ እረፍት የሚያከናውኑትን አገልግሎት መቼም ምስጋና የሚያስፈልግ ስለሆነ አሁንም እንድታመሰግኑልን አገልግሎትን ቢሆን ያቆይልን፣ ይህንን አያሳጣን እንድትሉ መናገር እፈልጋለሁ። ከዚህ በተረፈ እዚህ የምታዩዋቸው ወጣቶች የሰንበት ተማሪዎች ቤተ ክርስቲያናቸውን ኢትዮጵያን አልብሰው ማንም ሳይጠይቃቸው በራሳቸው ተነሳሽነት ይህንን የመሰለ በዓሉን ድምቀት እንዲኖረውና ሀገራቸው ቤተ ክርስቲያናቸውን ለማስተዋወቅ የሄዱበትን ርቀት በሀገረ ስብከቱ ስም ማመስገን እንፈልጋለንና እግዚአብሔር ይስጥልን በሏቸው። በሌላ መልኩ ይህንን በዓል በውጭ ሀገር በየጊዜው ለዓለም ለማዳረስ ለትውልድ ለማቅረብ ላብ ስቱዲዮ እየቀረጸ ለሚያገለግለን አገልግሎት ምስጋና ማቅረብ እንፈልጋለን። እንደ ባለቤት ምንም ክፍያ ሳንከፍል እየተደረገልን ያለ ስለሆነ በመጨረሻ ከሁሉም በላይ ይህንን በዓል በባለቤትነት ከሁሉም አድባራት ተወጣተው ደከመን ሰለቸን ሳይሉ ይህንን በዓል በማዘጋጀት ጉልበታቸውን፣ እውቀታቸውን፣ ገንዘባቸውን ሳይሰስቱ ለበዓሉ ድምቀት ስራ ለሚሰሩ የኮሚቴ አባላት ከሁሉም በበለጠ መልኩ በእውነት ከፍ ያለ ምስጋና እንድታቀርቡልን በአክብሮት እጠይቃለሁ። ብፁዕ አባታችን ምናልባት ያጎደልኩት ቢኖር መመስገን የሚገባቸው ብዙዎች ቢሆኑ ፊት ለፊቴ የመጡልኝን ብቻ አስቤ ለማመስገን ተገድጃለሁና ስማችሁን ያልጠራው ሌሎቻችሁ ብትሆኑ ቅሬታ እንዳይኖር እጅግ ዝቅ ብዬ ይቅርታ ጠይቃለሁ። ሁላችሁም ትመሰገናላችሁ። እግዚአብሔር ከሁሉም በላይ ይመሰገናል። ዛሬ የአየር ጠባይ ሁሉ አምሮ በደመቀ ሁኔታ እያከበርን ነው። ካሁን በኋላ የበለጠ የተጠናከርን ቀድመን እየተዘጋጀን ስራ ለመስራት ዝግጁ መሆናችንን እየገለጹ ብፁዕ አባታችን ልጆችዎን እንዲባርኩና ቃለ ምዕዳን ሰጥተው አገልግሎቱን የተዘጋጀውንም ደመራ እንዲለኮስ እንዲባርኩልን በአክብሮት ጠይቃለሁ። መንፈስ ቅዱስ አሐዱ አምላክ አሜን። እስመ መስቀል ሞዐ ሞት ተሞዐ፣ መስቀል አሸንፏልና ሞት ተሸነፈ። ይህን ኃይለ ቃል የነገረን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መመኪያ የሆነው ቅዱስ ያሬድ ነው። እስመ መስቀል ሞዐ ሞት ተሞዐ፣ መስቀል አሸንፏልና ሞት ተሸነፈ። መስቀል ስላሸነፈ ሞትም ስለተሸነፈ ዛሬ በዓለም ዙሪያ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከዲያብሎስ ባርነት ነፃ የወጣንበትን የድል በዓል እያከበረች ነውና እንኳንም ለዚህ ታላቅ የነፃነትና የድል በዓል በሰላም አደረሳችሁ አደረሰን። ክቡር መልአከ አሚን ቀሲስ ዶክተር ፋሲል አስረስ የሀገረ ስብከታችን ዋና ስራ አስኪያጅና የደብረ አሚን አቡነ ተክለ ሃይማኖት ቤተክርስቲያን አስተዳዳሪ፣ ክቡራን ሊቃውንተ ቤተክርስቲያን በየማይረጋችሁ የገዳማትና አድባራት አስተዳዳሪዎች፣ የአብነት መምህራን፣ የተወደዳችሁ ወንድሞች ዲያቆናት፣ የተወደዳችሁ የሰንበት ትምህርት ቤት ዘማሪያን፣
የተወደዳችሁና የተከበራችሁ የእግዚአብሔር ልጆች፣ አባቶች፣ እናቶች፣ ወንድሞችና እህቶች እንኳን ደስ አላችሁ። ደስ አላችሁ። በእውነት እንደዚህ አድርጎ ላከበረን አምላክ ምንድነው የምንከፍለው? ውለታው ምንድነው? ምንጊዜም ቢሆን ደስ ያለው ቢኖር ይዘምር ነውና አይታችኋል። እግዚአብሔር ከቸርነቱ ብዛት የተነሳ በልዩ ልዩ ጸጋ ያከበራቸው ሊቃውንቱን በየአይነቱ ካህናቱን፣ ዲያቆናቱን፣ ዘማሪያኑን እናንተን በዚህ መልክ አስውቦና አስጊጦ እንዲህ ባለ ክብር ላከበረ አምላክ አሁንም ክብርና ምስጋና ለእርሱ ይሁንልን። እስኪ ሊቃውንቱን ከአስተዳዳሪዎቹ ጀምሮ የአብነት መምህራንን ሁሉንም እንኳን አደረሳችሁ፣ እንኳን ደስ አላችሁ፣ ዓመት ዓመት ያደርሳችሁ በሏቸው። ዓመት ዓመት ያደርሳችሁ። አገልግሎታችሁን እግዚአብሔር ይውደድላችሁ። የአገልግሎታችሁ ከፋይ መድኃኔዓለም ይሁንላችሁ። አደባባዩን ሞልተው እንደዚህ ባለ ድምቀት ያደመቁ ልጆቻችንን ዘማሪያንን እንኳን ለብርሃነ መስቀሉ አደረሳችሁ፣ ጣዕመ ዝማሬ መላእክትን ያሰማችሁ በሏቸው። ቅድም በዋናው ስራ አስኪያጅ እንደተገለጸ ለዚህ በዓል ሞገስ ድምቀት ያከበሩንን በሙሉ የሰሩትን ያገለገሉትን በሀሳባቸው፣ በጸሎታቸው፣ በጊዜያቸው፣ በእውቀታቸው፣ በሕይወታቸው ሁሉ የቆሙትን ለዚህ ክብር እግዚአብሔር ያክብራችሁ በሏቸው። እናንተም አምላካችን ሆይ ከዚህ ለዚህ ሰዓት ያደረስከን ክብርና ምስጋና ለአንተ ይሁን ብላችሁ አመስግኑ። በእርስ በርሳችሁ እንኳን አደረሳችሁ፣ ዓመት ዓመት ያደርሳችሁ ተባባሉ። በደንብ ድምፃችሁ እየተሰማ ይሰማል። በደንብ ዓመት ዓመት ያደርሳችሁ፣ ከክፉ ሁሉ ይጠብቃችሁ። ብዙ ነበር አገልግሎቱ። ሊቃውንቱ በየአይነቱ ሲያቀርቡት የነበረ ዝማሬ ልዩ ምስጋና ነበረ፣ ልዩ ትምህርት ነበረ። ትምህርቱም እንደዚሁ መልእክታቶቹ በሙሉ እና ካሁን በኋላ ብዙ አልይዛችሁም፣ ወደ መጨረሻው ጸሎት እንሄዳለን። ዓመት ዓመት ያደርሳችሁ። መሀሉን ከፈት ከፈት አድርጉት። ዳመናው ቦታ ላይ ያለውን መሀሉን ከፈት ከፈት አድርጉ። ሁላችሁ ጥግ ጥጉን የደብረ ሰንበት ትምህርት የሰንበት ሁኔት ወጣቶችም ዳርና ዳር ሆናችሁ ዳመናውን ግልጥ ባለ መንገዱ ከፈት ከፈት እንድታደርጉት በአክብሮት እንጠይቃለን። እግዚአብሔር ቅዱስ ኃያል ቅዱስ ሕያው ይመውት ለተጠንቀበ ዮርዳኖስ ለተሰደደ ዘመስቀል ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘይመውት ዘተንሳ ሙታን አመሳለስ አርገ ስብሐት በሰማይ ወነበረ በየማነ መናዊናቸው መስዋዕት ወንደ ያዋኑ ተሳለን እግዚኦ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይወተፈና ለዓለም ዓለም አሜን ወአሜን። ቅዱስ
ቅዳሴን ሲልስ ወአብዮት እግዚኦ ከፎሙ ለሰደዱ ላይ ለስተሰሩ ፈነደው ከማይምና መስተናግር ለጻድቃን ወይነት ለምስዋን ለመለክ ዘተከላላቲ ለዝሩፉ በአልባቢንን አስተማስ ለአምሳለ መንግሥት ከቦቱ እንቲያከውን ተፍቁር ወልድ ከእግዚእነ ኢየሱስ ዘወቱ አምላካችን ሆይ አሜን ወአሜን ብለን አምነን ያቀረብነውን የሰርክ ጸሎታችንን አገልግሎታችንን ማዛጣናችንን ወደህ እንድትቀበልልን እንለምንሃለን። ጸሎታችን ተቀብለ ለሀገራችን ለኢትዮጵያ ለሕዝብ በጠቅላላም ለዓለማችን ለምድራችን ሰላምህን፣ ምሕረትህን፣ ይቅርታህን እንድትልክልን እንለምንሃለን። ቡሩክ አምላክ ሆይ በዚህች ዕለት በጸሎታችን የምናስባቸውን ስለ አንተ ክብር፣ ስለ ቤተ ክርስቲያንህን ፍቅር፣ ስለዚህም በዓል ክብር በሐሳባቸው፣ በጸሎታቸው፣ በጊዜያቸው፣ በጉልበታቸው፣ በእውቀታቸው፣ በሕይወታቸው በሁሉም ያገለገሉህን የካህናቱን የምእመናን ልጆችን የሁሉንም አገልግሎታቸውን እንድትወድልን አገልግሎታቸው ዋጋ ከፋይ አንተ እንድትሆንልን እንለምንሃለን። ቡሩክ አምላክ ሆይ ጸሎታቸውን እንድትሰማልን ልመናቸውንም እንድታደምጥልን እንለምንሃለን። ጸሎታቸውን ሰምተህ ልመናቸውንም አድምጠህ ለሁሉም ልጆች የልቡናቸውን መሻት እንድትፈጽምላቸው ቅዱስ ፈቃድ ይሁንልን። ቡሩክ አምላክ ሆይ በበረከተ መስቀል ሁላችንንም ባርከን አክብረንም የመስቀልህንም ብርሃን በልቡናችን አብራልን። አሜን። አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረት ለሚሄድን ኃጢአታችን ያስተሰርይ ዘንድ ለዘላለሙ አሜን። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የካህናት አለቃ ኃጢአትን የሚያስተሰርይ አበሳን የሚደመስስ ንስሐን የሚቀበል ለአባቶቻችን ለሐዋርያት ሥልጣነ ክህነትን የሰጣቸው በንጹሕ ደሙ የዓለምን ኃጢአት ያስተሰርይ ይቅር ያለ ከልጅነት እስካሁን የሰራችሁትን ኃጢአታችሁን ሁሉ ያስተስርየላችሁ ይቅር ይበላችሁ። አባቶች ካህናት፣ ወንድሞች ዲያቆናት፣ ወንዶችም ሴቶችም በየስማችሁ ከኃጢአት ማሰሪያ የተፈታችሁ የነጻችሁ ንጹሐን ሁኑ። እኔንም እናንተንም ለመንግሥተ ሰማያት የበቃን ያደርገን ዘንድ 12 ጊዜ እግዚኦ መሐረነ ክርስቶስን ስለ እመቤታችን ስለ ቅድስት ድንግል ማርያም ብሎ ይቅር እንዲለን በእንተ እግዝእትነ ማርያም መሐረነ ክርስቶስን በል 12 ጊዜ
አቤቱ በደልን የምትደመስስ ንስሐን የምትቀበል ኃጢአትን ይቅር የምትል ጌታዬ ኢየሱስ ክርስቶስ ሆይ የኔንም ኃጢአት የልጆችንም ኃጢአት ይቅር በል። ማይሰራ ኃጢአት እግዚአብሔር ይፍታ። ይቅርታ ምዕመናን መስቀል አበባ ነጉባ አበባ አደይ አበባ ነሹባ አበባ 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 መስቀል አበባ ተቀብሮ ሲኖር አደይ አበባ ስነ ስቅለቱ መስቀል አበባ እሌኒ ያገኘ አደይ አበባ ደገኛ የቶ መስቀል አበባ ሩቅ እግዚአብሔር አባል የኩሉ ዓለም አምላክነ ወቡሩክ ወልድ ዋሕድ እግዚእነ ኢየሱስ ክርስቶስ መድኃኒነ ወቡሩክ መንፈስ ቅዱስ ጰራቅሊጦስ መጽንዒ ወመንጽሔ ኩልነ ቡሩክ እግዚአብሔር አብ አሐዜ ኩሉ ዓለም አምላክነ ወቡሩክ ወልድ ዋሕድ እግዚእነ ኢየሱስ ክርስቶስ መድኃኒነ ወቡሩክ መንፈስ ቅዱስ ጰራቅሊጦስ መጽንዒ ወመንጽሔ ኩልነ ቡሩክ እግዚአብሔር አብ አሐዜ ኩሉ ዓለም አምላክነ ወቡሩክ ወልድ ዋሕድ እግዚእነ ኢየሱስ ክርስቶስ መድኃኒነ ወቡሩክ መንፈስ ቅዱስ ጰራቅሊጦስ መጽንዒ ወመንጽሔ ኩልነ ቡሩክ እግዚአብሔር አብ አሐዜ ኩሉ ዓለም አምላክነ ወቡሩክ ወልድ ዋሕድ እግዚእነ ኢየሱስ ክርስቶስ መድኃኒነ ወቡሩክ መንፈስ ቅዱስ ጰራቅሊጦስ መጽንዒ ወመንጽሔ ኩልነ ስብሐት ወክብር ይደሉ ለስሉስ ቅዱስ አብ ወወልድ ወመንፈስ ቅዱስ ቅዱስ ሩይ ኩሎ ጊዜ ይደልፈኒ ወለዓለመ ዓለም መስቀል አብርሃ በከዋክብት አሰረው እምኩሉ ፀሐየ አራይ መስቀል አበባ ነጉባ አበባ አደይ አበባ ነሹባ አበባ 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 መስቀል አበባ ተቀብሮ ሲኖር ሰላም
የተለያዩ ቆሻሻዎችን በማጽዳት ሁላችሁም እንድትተባበሩ በመካከል ሁላችሁ በየቆማችሁበት ያለው እያንዳንዱ ቆሻሻዎች እያነሳ
አበባ አደይ አበባ ነሽ ውብ አበባ